ለዚህ ቤተሰብ የቀረው ስጦታ ብቻ ነበር። እሱም በሰዓቱ ደርሷል። እስኪ አንተ ደግሞ ዝም በል፣ አርፈ ተቀመጥ። መልካም ራት። እንዴ አባዬ ክፈተው እንጂ ለማየት እኮ በጣም ነው የጓጓሁት። እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ አንድ ተከታታይ የዩቲዩብ ድራማን የምናይ ይሆናል። ድራማው አሁን ላይ በ170ዎች ክፍል ላይ የደረሰ ሲሆን ከመጀመሪያው ጀምረን እስካሁን ያለውን የምንመለከት ይሆናል። በድራማው መጀመሪያ ላይ የቤተሰቦች ስብስብ እያየን እንገኛለን። በቤተሰቦቹ መካከል ያለው ይሄኛው ወንድ ናታን የሚባል ሲሆን እቺኛዋ ደግሞ ጽዮን ትባላለች። እቺኛዋ ደግሞ ጓደኛዋ ነበረች ቤዛ ትባላለች። እቺኛው ደግሞ ኤፍራታ ትባላለች። እሺ በቃ አባዬ እኔ አብሬ እሄዳለሁ። ኤፍራታ ነገርኩሽ አይደል እንዴ? አይሆንም አልኩሽ። ይቻሽ ቃዋጭ ምን አባቷ ነው የምትፈልገው? እድሜ ልኳን በማያገባ ጥልቅ እንዳለች። በአንድ ላይ የተመገቡ የምናያቸው ሁለት ቤተሰቦች ሲሆን የመጀመሪያዎቹ የአቶ መስፍን ቤተሰቦች ሲሆኑ ሁለተኛዎቹ ደግሞ የአቶ ሰለሞን ቤተሰቦች ናቸው። አቶ መስፍን አንድ ዳዊት የሚባል ወንድም ሲኖራቸው አቶ ሰለሞንም ወንድም አላቸው። ቤዛ የአቶ መስፍን ልጅ ስትሆን ኤፍራታ ደግሞ አቶ መስፍን የሚያሳድጋት ልጅ ነች። ናታን እና ጽዮን ደግሞ ወንድማማቾች ሲሆኑ የአቶ ሰለሞን ልጅ ናቸው። ሌላኛዋ ደግሞ ገነት የምትባል የቤት ሰራተኛ ስትሆን ሉሊት የምትባለው ደግሞ የአቶ መስፍን ሚስት ናት። አቶ ሰለሞን በመኪና አደጋ በቅርብ የተጎዱ ሲሆን አቶ ዳዊት በአቶ ሰለሞን መጎዳት ላይ የተለየ አስተያየት አላቸው። ሄሎ፣ ስለኔ ደህና መሆንና አለመሆን አይመለከትም። አሁን ዝም ብለህ አዳምጠኝ። መስፍን ከቤት የሆነ ነገር ይዞ እየወጣ ነው። የት እንደሚወስደውና ምን እንደሚያደርገው ተከታትለህ በማስረጃ እንድታቀርብልኝ እፈልጋለሁ። አንተ የማትረቡ መሽቷል ማለት ነው። ስማ፣ የምከፍልህ እኮ ተኝተህ እንድትበላ አይደለም። ከዚህ በኋላ ምንም አይነት መልስና ክርክር አልፈልግም። የማይረባ። በመጀመሪያው ክፍል ላይ እንደምናየው ከሆነ ሙሉ ቤተሰቦቹ ባንድ ላይ ተሰብስበው ምግብ እየበሉ ይሄኛው ናታን የሚባል ኤፍራታ ወጥ ስጭኝ ስል እናየዋለን። ከዛ አንዷ ቤዛ የምትባል ደግሞ ተነስታ ራሷ ስትሰጠው እናያለን። እዚህ ላይ የምንረዳው ቤዛ ናታንን የምታፈቅረው ሲሆን ናታን ደግሞ ኤፍራታ የሚወዳት መሆኑን ነው የምናየው። ኤፍራታ ካላስቸገርኩሽ ቀይ ሆኖ ታቀብኝ። አይ ከሷ ይልቅ እኮ ለኔ ስለሚቀርበኝ ነው። አራት እየበሉ ቤቱ ተንኳኳ። የስጦታ መጠቅለያ የሚመስል ነገር ወደ ቤታቸው መጥቶ በረንዳ ላይ ይቀመጣል። እሱን ነገር ኤፍራታ አምጥታ ወደ ቤት ታስገባዋለች። ተከፍቶ ስታይ የሰው ራስ መሆኑን እናያለን ማለት ነው። መልካም ራት። እንዴ አባዬ ክፈተው እንጂ ለማየት እኮ በጣም ነው የጓጓሁት።